ሰላም ሰላም፣ እንዴት ናችሁ ቤተሰብ? እግዚአብሔር አምላክ የተመሰገነ ይሁን ደህና ነኝ። እንኳንም አደረሳችሁ ለብርሃነ ትንሣኤው። እንዴት ነው? እንዴት እያደረጋችሁት ነው? እንዴት አሳለፋችሁት ብርሃነ ትንሣኤው? በእኔ በኩል እግዚአብሔር አምላክ የተመሰገነ ይሁን ደስ ብሎኝ ነው ያሳለፍኩት። ያው አመት በዓል ሲመጣ በስደት ያው ትንሽ ከባድ ነው፣ ግን የዘንድሮ ለየት ይላል። በእኔ በኩል ለየት ይላል ማለት ነው። በአረብ ሀገር ያላችሁ እህቶችዬ ታውቁታላችሁ። አብዛኞች እኔ በራሴ በግል አሁን ኢጃዛ አልወድም። የግዴታ የሆነ የበቃ ግዴታ ከሆነ ነው እንጂ እንደዚህ አመት በዓል ነው እንደዚህ ሰው ምናምን ለመጠየቅ ብዬ እውነቴን አልወጣም። ቅድሚያ በአውሙሪ አንድ ነገር ያሳመንኩት ምንድን ነው? ቅድሚያ በቃ ለስራ ነው የምወጣው፣ ስራ ነው የምሰራው እንጂ አመት በዓል መጣ እንደዚህ ሆነ ብዬ አልወጣም። ብቻ አልወድም ባጭሩ እውነት ማለት ነው። ግዴታ ካለብኝ ግን የቤተሰብ ጉዳይ የሆነ ካለ ነገር በዛ ምክንያት ልወጣ እችላለሁ። እና ወደ ቪዲዮ ልምጣና ከቤት ወጥቻለሁ። እዚህ ጋር ደግሞ ውዷ እህቴ ጓደኛዬ የስራ ባልደረባዬ እያት ጉድ እያልኩ ነው። ወዴት ይሆን እስኪ ገምቱ? ወዴት እየሄድን ነው? ኢጃዛ አልወድም እያልኩ ወደ ኢጃዛ ነው እንዴ? እዚህ ጋር ደግሞ እንጀራ ልንገዛ ሱቅ ገብተን ግን አላገኘንም። እዚህ ጋር ደግሞ እህታችን እየተቀበለችን ነው። እንኳን ደህና መጣችሁ እያለችን ነው። ገባን ቤት እንደዚህ ፋ ብትን አድርጋ ነው የቆየችን። የትንሣኤው ቀን ነው። ያው የዛን ቀን ነው የቀረጽኩት፣ ግን የዛን ቀን ሸር ለማለት አልተመቸኝም ነበረ፣ ጊዜ አላገኘሁም ነበረ። እዛው ውዬ ከዛ ወደ ስራ ነው የተመለስኩትና አሁን ነው ሸር ምለው። ለዛ ነው ከቆየ በኋላ ነው ሸር ስለምነው ወደ ኋላ ስለቆየሁ ይቅርታል ማለት ነው። እዚህ ጋር ደግሞ እንባርከው ብያቸው እንደምችል ሰው ማለት ነው። ግን እኔ አልችልም፣ እውነት ለመናገር ማለት ነው አልችልም። ግን በቃ አሁንም እንኳን ባልችል ለወደፊቱ እችላለሁ በሚል ማለት ነው። ባርከን ባሻችን ብቻ ያለው በረከት ያዘጋጀችልን እህታችን ባርከን እግዚአብሔር አምላካችን አመስግነን መርቀን ማለት ነው። በእውነት በጣም ደስ የሚል ነበረ። በስደት ከባድ ነው እውነት ለመናገር ከባድ ነው። እንደዚህ አመት በዓል ሲመጣ ብቻ ከበድ ይላል። ከቤተሰብ ተለይተን ማለት ነው። እኔ ለብዙ አመታት ብቻ የነበርኩ ብቻዬ ስላችሁ እንደዚህ አብሮኝ የሚሰሩ የሌላ ዜጋ ነበሩ እንጂ በስደት ላይ ሆነው እህቶችዬ ዘመዶችዬ አሉኝ። እግዚአብሔር አምላክ የተመሰገነ ይሁን አሉኝ። ግን ሌላ ዜጎች ሆነው እኔ ጋር የሚሰሩ ነበሩ እና እንደ እህቶችዬ በመጡልኝ እዚህ ከኔ ጋር የሚሰሩ ብዬ እውነት ብዙ ጊዜ በቃ እንትን ነበር በቃ በውስጤም ይሆን እህቶችዬ አሉኝ በቃ እላቸው ነበር በመጡ እንደዚህ አብረን በንሰራ ነበርና እግዚአብሔር አምላክ የተመሰገነ ጊዜ ቢረዝምም ሁለት ምርጥ እህቶችዬ አመጣልኝ። ያው ሁሌም ባንገናኝም ግን በሳምንት እንገናኛለን ማለት ነው። በሳምንት እንገናኛለን። በሳምንት ብቻ አለ እንገናኛለን። በጣም ነው ደስ የሚለው። በቃ እንደዛ እንትን ናፍቆት የሚባል ትንሽ ይቀንሳል እውነት ማለት ነው። ብቻ ስትሆንና የራስህ ሰው ሲኖርህ ልዩነት አለው። በእኔ በኩል ያየሁት ነገር ማለት ነውና ደስ ይላል። እዚህ ጋር እግዚአብሔር አምላካችን እያመሰገን ነው። ግን የጎደለው እግዚአብሔር አምላክ የጎደለው ቅዱሳን መላእክት በቅዱሳን መላእክት ይታረምልን እንጂ ችለን ሳይሆን ግን መሆን ያለበት በቃ ፈጣሪያችን ማመስገን አለብን በሚል ነው። እህቶችዬ ወንድሞችዬ እየተረዱን ማለት ነው። ደግሞ ድምጽ ያላስገባሁት የልጁ
ህፃን ልጅ ደግሞ ከኛ ጋር አለና ስልክ ነው የሰጠነው፣ የልጆች መጫወቻ ስልክ ሰጠነውና ድምፅ አለ። ድምፅ ስላለ ኮፒራይት እንዳይዘኝ ብዬ ነው አሁን በሪከርድ ነው ድምፅ ማስገባለት እንጂ የፕሮግራም ሙሉ በድምፅ ነበር የቀረጽኩት። ግን ሌላ ድምፅ ተጨመረበት እና ጥሩ አይደለም ብዬ ነው። ልጁ ደግሞ ይገባል አይገባም እያልኩ ነበር፣ ግን ምንም አይደለም ብዬ ቪዲዮ ያው ልለቀው ነው። እግዚአብሔር ያውቃል። የኔ ውድ ስሙ ደግሞ ዮሴፍ ነው። የተባረከ ልጅ ውይ ምንም በቃ ከኛ ጋር ነው ያሳለፈው አመት በዓሉ። ምንም አልረበሸንም። ምንም ብሩክ እንደዚህ ልጅ ስትወልድ እንደዚህ ብሩክ ዮሴፍ ስሙ እንደ ግብሩ ነው ይሄ ልጅ። በቃ ምንም አልረበሸንም። ከኛ ጋር ነው የዋለው። ምንም አላለም። ቅዱስ ነው ቅዱስ። እኔ ደግሞ ገባ ልጅ ገባ እያልኩ ማለት ነው ካሜራው እያዞርኩ ነበረ። እና እንደዚህ ብለ ከእህቶችዬ ጋር ዋልን እላችኋለሁ። ደስ የሚል ጊዜ ነበረ። ፈጣሪ ምን ይሳነዋል? የሚሳነው ነገር የለም። ብዙ አብረን ለመዋል እንኳን ብዙ ውጣ ውረድ ቢኖረው ግን ተመስገን። ለመዳሞቻችን ደግሞ እስኪ አመስግኑልን። እኔም ምንድነው የምወደው ስታመሰግን ይጨምርልሃል ነውና ሌላ ቀን ደግሞ አብረን እንደዚህ ብለን እናሳልፍ። ለመዳሞቻችን ደግሞ አመስግኑልን እላችኋለሁ። እና ኑ እዚህ ቁጭ በሉ እያልኳቸው ኑ ቁጭ በሉ እያልኳቸው ነው። ፎቶ ላነሳቸው ነው ብዬ ቪዲዮ ነው ያረኩባቸው። እና እዚህ ቪዲዮ እየቀረጽኳቸው ነው። ሁለትዬ ማንትዮች መጥተዋል። ቆናጆች ስወዳቸው የኔ ውዶትዬ እግዚአብሔር አምላክ እድሜና ጤና ይስጣችሁ። ያሰባችሁት ሁሉም ያስምርላችሁ። እና ለእህቶችዬ ደግሞ በተለይ ደግሞ ላዘጋጀችው እንደዚህ አርጋ ለጠበቀችን እስኪ ምርቅርቅ አርጉልኝ። እንዴ እኔ ደግሞ ለምን እቀራለሁ? እኔማ አልቀርም ብዬ በመሃል ነው ወጡ። እኔ መሃል ነው የምገባው ብዬ በመሃል ነው የገባሁት። እዚህ በላን ጠጣን፣ እግዚአብሔርና ፈጣሪያችን አመሰገንን፣ ጨረስን። ላይክ እና ሰብስክራይብ እንዳትረሱ።